ሌላው ደግሞ ስለ ጊዜ አጠቃቀም ያሉ የተሳሳቱ ግንዛቤዎችን ኮመን ሚስኮንሰፕሽኖችን እናያለን ማለት ነው። ስለዚህ ሰዎች በትክክል ያልተረዷቸው ወይም እ፣ ትክክለኛ ያልሆኑ አመለካከቶችን እናያለን ማለት ነው። ብዙዎች ጊዜን መቆጣጠር ይቻላል ብለው ያስባሉ። ነገር ግን እውነታው የምንቆጣጠረው የራሳችን ተግባርና ምርጫ እንጂ ጊዜን አይደለም። ባለፉት ክፍሎች ጊዜን መቆጣጠር እንደማይቻል እኛም መቆጣጠር የምንችለው የኛን ተግባር የኛን ምርጫ በጊዜያት ውስጥ የሚከሰቱ ክስተቶችን ወይም ተግባራቶችን ሁኔታዎችን መቆጣጠር እንችላለን። የሚማር ሰው ትምህርቱን በትክክል መማር ይችላል። ዲስትራክት ወይም የሚረብሹ ነገሮችን ትቶ ማለት ነው። እነሱን ለይቶ መማር ይችላል። አላስፈላጊ ጓደኛ እምቢ እያለ መማር ይችላል። ስለዚህ የሚቆጣጠረው ጊዜውን ቀኑን ወይም ሰአቱን እንደዚህ እየጨመረ እየቀነሰ ሳይሆን በጊዜ ውስጥ ያሉ ሁኔታዎችን ይቆጣጠራል ማለት ነው። ስለዚህ የምንቆጣጠረው የራሳችን ተግባርና ምርጫ ነው እንጂ ጊዜ አይደለም። ስለዚህ ሰዎች ጊዜን እንቆጣጠራለን ብለው ያስባሉ። ስለዚህ በጊዜ አጠቃቀም ውስጥ የምንቆጣጠረው ነገሮችን ነው፣ ድርጊቶችን ነው የምንቆጣጠረው ማለት ነው። ስለዚህ ጊዜ እኮ አይቆምም፣ ቆሞ አይጠብቀንም። እኛም ደግሞ ጊዜን መቆጠብ እንደማንችል አውርተናል፣ ተነጋግረናል። ስለዚህ ጊዜ ቢቆጠብ ኖሮ የምንቆጣጠረው ጊዜን ነው እንጂ በጊዜ ውስጥ ያሉ ነገሮችን አይደለም። እንደዛ ቢሆን ኖሮ እኮ ሰው ጊዜውን በትክክል በቃ ለመጠቀም ሲፈልግ ያለፈውን ጊዜ እንደገና ወደኋላ ራሱ አምጥቶ ይጠቀም ነበር። እንዲሁም ጊዜ በአግባቡ መጠቀም ማለት በስራ መወጠር ነው የሚሉ አሉ። እንደዚህ አይነት አመለካከት ያላቸው ሰዎች አሉ። ቢዚ መሆን መወጠር ነው ብለው የሚናገሩ ሰዎች አሉ። ግን እንደዛ አይደለም። ዋና ዓላማ ጥራት ያለው ስራ ሰርቶ ለእረፍት ጊዜ ማግኘት ነው እንጂ ቢዚ መሆን አይደለም። ስለዚህ ቢዚ መሆን ደግሞ ስራን የሰሩ መስሏቸው ሰዎች እንደዛ የሚያስቡ ሰዎች አሉ ማለት ነው። ስለዚህ ከዚህ ቀጥለን የምናያቸው አሉ የተሳሳቱና ትክክለኛ ነገር እያስተካከልን እናያለን ማለት ነው። ስለዚህ የመጀመሪያው እንዳልነው ጊዜን መቆጣጠር ይችላል የሚለው የተሳሳተው ግንዛቤ ጊዜን መቆጣጠር ይችላል የሚለው ነው። ለሱ ደግሞ ሲስተካከል የምንቆጣጠረው ጊዜን ሳይሆን ባህሪንና ምርጫን የምንቆጣጠረው በቃ የኛን ድርጊት ነው፣ የኛን አካሄድ ነው የምናስተካክለው ማለት ነው። ስራችንን ነው የምናስተካክለው። ትምህርት የከበደው ሰው ጊዜውን አይደለም የሚያስተካክለው፣ የአጠናን ስታይሉን ነው የሚያስተካክለው። ስራን መስራት የማይችል ሰውን ከመለመን ይልቅ ስራን መፈለግ በጊዜ ውስጥ ማለት ነው። ስለዚህ ተቀምጦ በአንድ ቦታ ከተቀመጠ ዝም ብሎ ከተቀመጠ ማድረግ አይችልም። ስለዚህ ሌላ ሀሳብ ውስጥ ይገባል ማለት ነው። ስራ ፈት ይሆናል። ክፉ ወይም ወደ ውንብድና ሊገባ ይችላል ማለት ነው። ስለዚህ ጊዜን ሳይሆን በጊዜ ውስጥ ያሉ ነገሮችን ነው የምንቆጣጠረው። ሁለተኛው ሁሉንም ስራ በአንድ ጊዜ መስራት አንችልም። ስለዚህም መስራት ጊዜን ያፈጥናል ወይም ሁሉንም ስራ በአንድ ጊዜ መስራት ያፈጥናል። ጊዜን በትክክል መጠቀም የቻልን ይመስለናል ማለት ነው። ሁሉንም በአንድ ጊዜ መስራት ኢፌክቲቭ አያደርገንም፣ እኛም ውጤታማ አያደርገንም። ሁሉንም ስራ ማልቲታስኪንግ እኛን ኢፌክቲቭ አያደርገንም ማለት ነው። ስለዚህ ስናስተካክለው በአንድ ጊዜ በአንድ ስራ ላይ ማትኮር ጥራትንና ፍጥነትን ይጨምራል። ፍጥነትን የሚጨምረው አንዱን ራሱ ሲያሳካ ሰው ሳቲስፋክሽን ከዛ አግኝተው ቀጣዩን ስራ ለመስራት በቃ ይነሳል ማለት ነው። ስለዚህ ማልቲታስኪንግ ኢት ኢዝ ሚስኮንሰፕሽን ነው ማለት ነው። ትክክለኛ ነው አመለካከት ወይም ግንዛቤ ነው። አሁን በአንድ ጊዜ ሰው ሁለት ነገሮችን ራሱን ማሰብ አይችልም፣ ይከብደዋል ማለት ነው። ቢዚ ይሆናል። ለዚህ ነው ተማሪዎች ፈተና ክላስ ሲገቡ ኮንፊውዝ የሚሆኑት። ያንንም ይሄንም በትክክል በቃ ይይዛለሁ እያሉ ለምሳሌ በአንድ ጊዜ ሁለት ነገሮች ማድረግ እንደማይቻል ይታወቃል። ስለዚህ ለዚህ ውጤቱ ማልቲታስኪንግ ውጤቱ በቃ አንዛይቲ ነው። መፍራት፣ ስጋት፣ ጭንቀት እነዚያ ነገሮችን ይዞ ይመጣል ማለት ነው። ስለዚህ እነዚህ ነገሮችን ለማስተካከል ሲንግል ታስኪንግ ወይም አንድ ነገርን ይዞ ጨርሶ ቀጣዩን መስራት። ለዚህ ነው እቅድ የሚጠቅመው በዚህ ማለት ነው።
ሌላው ሶስተኛው ደግሞ ሁል ጊዜ መጠመድ ወይም ቢዚ መሆን ያ ደግሞ ምርታማ ያደርጋል ብሎ ማመን ይሄ የተሳሳተ ግንዛቤ ነው። ስለዚህ ምርታማነት የሚለካው በተገኘው ውጤት እንጂ በፈጀው የሩጫ ሰዓት አይደለም። ስለዚህ በውጤቱ ነው እንጂ በፈጠነው ልክ በቆየነው በጊዜ ውስጥ በቆየነው ቆይታ ልክም ላይሆን ይችላል። ስለዚህ ውጤታማነት የሚለካው በውጤት እንጂ በቆየነው ቆይታ አይደለም። ስለዚህ ስማርት ያስፈለገው ለዚህ ነው። ስፔሲፊክ ሜዠረብል አታይን ማድረግ የምንችለው ልንደርሰው የምንችለው መሆን አለበት። በጊዜ የተገደበ መሆን አለበት የምናደርገው ነገር። አራተኛው ሁሉንም ስራ መጨረስ እችላለሁ ማለት ሁሉንም ስራ እኮ ላንጨርሰው እንችላለን። የምንጨርስበት ጊዜ አለው የምንጨርስበት ሰዓት አለው። እንድንጨርስ የሚያስፈልገን አቅርቦት ወይም ጉልበት ያስፈልጋል ሌሎችንም መጠየቅ ያስፈልጋል። ሀሳብን የሚጠይቁ ነገሮች አሉ። ስለዚህ ሁሉንም መስራት አይቻልም። ስኬት የሚገኘው ዋና ዋናዎችን አስፈላጊ የሆኑ ነገሮችን አስቸኳይ የሆኑ ነገሮችን ለይቶ በመስራት ነው ማለት ነው። እረፍትን አለማድረግ ጊዜን ይቆጥባል። አምስተኛው ይላል እረፍትን ሰው እኮ የሰው ልጅ እረፍትን ሳያደርግ መኖር አይችልም። ጊዜን አይቆጥብም። ጊዜን ይቆጥባል ብሎ ማሰብ አሁን እረፍትን ሳያደርጉ ሰዎች ከሰሩ ሰውነታቸው ይደክማል። ከደከመው ደግሞ ቀጣይ ጊዜ ያለው ራሱ ሙሉ ጊዜ ሊበላ ይችላል። ህመም ሊደርስባቸው ይችላል። ሰውነቱን መቋቋም አቅተው ማለት ነው። ስለዚህ በተፈጥሯችን የሰው ልጅ እረፍት የሚያስፈልገው ነው። አእምሮ ይደክማል ልብ ይደክማል ጉልበት ይደክማል። ስለዚህ እረፍትን አለማድረግ ጊዜን ላይቆጥብ ይችላል። ስለዚህ ያለ እረፍት መስራት አእምሮን ያደክማል። እረፍት ማድረግ ደግሞ ጉልበትን ያድሳል ይላል። ሌላ ደግሞ ረጅም ሰዓት መስራት ብዙ ውጤት ያስገኛል ይላል። ረጅም ሰዓት መስራት አንዳንድ ጊዜ ሊሰራ ይችላል ይሄ ነገር። ግን ረጅም ጊዜ ሁል ጊዜ መስራት የምንሰራቸው ነገሮችን አንዳንድ ነገሮችን ላናስተውል እንችላለን። ከሰአቱ ብዛት ይልቅ በሰአቱ ውስጥ ለምታደርገው ነገር የምንሰጠው ትኩረት የተሻለ ነው። ስለዚህ አቴንሽናችን ይበተናል ማለት ነው። ረጅም ሰዓት ስንሆን ስለዚህ እረፍት እያደረግን ስንሰራ ደግሞ እያስተዋልን የምናደርገው ነገር እየተረዳን እንመጣለን ማለት ነው። ስለዚህ ለጥያቄዎች ሁል ጊዜ ዝግጁ መሆን አለብን። ይህ ማለት አቬለብል ለሌሎች ሁል ጊዜ ክፍት መሆን የራስን ትኩረት ያጠፋል። ወሰን ወይም ማበጀት አለብን ማለት ነው። እዚህ የሚመጣውን ሁሉ ኦፕንሊ መቀበል ላያስፈልግ ይችላል። ሁኔታዎችን ቻሌንጆችን የሚገጥሙ ነገሮችን ማስተዋል አለብን። ነገር ግን ለሁሉም ነገር ክፍት መሆን የለብንም። አንዳንድ ጊዜ አንዳንድ ነገሮችን እምቢ ማለት መቻል አለብን። እምቢ ማለት መቻል አለብን። ወሰን ወይም ከገደብ የሚያልፉ ነገሮችን መገደብ ያስፈልጋል። ስለዚህ እነዚህ የተሳሳቱ ግንዛቤዎች ናቸው። ጊዜን መቆጣጠር እችላለሁ ማለት ሁሉንም ስራ በአንድ ጊዜ መስራት ያፈጥናል ፍጥነትን ይጨምራል ማለት ሁል ጊዜ ቢዚ መሆን ወይም ሁል ጊዜ መጠመድ ማለት ምርታማ መሆን ነው። ሁል ጊዜ ቢዚ መሆን ሁሉንም ስራ መጨረስ እችላለሁ። አንድ ጊዜ እረፍት አለማድረግ ጊዜን ይቆጥባል። ረጅም ሰዓት መስራት ብዙ ውጤት ያስገኛል። በውጥረት ውስጥ መሆን የተሻለ ያሰረኛል ማለት ስለዚህ የምንጠየቀውን ጥያቄ ሁሉ ለሰዎች ምላሽ ለመስጠት የምንዳዳ ከሆነ these are misconceptions ስለዚህ ትክክለኛ ያልሆነ ግንዛቤ ነው ማለት ነው። ስለዚህ ጊዜያችንን በትክክል እንድንጠቀም እነዚህን አይነት ክፉ የሆኑ ሀሳቦችን የማይጠቅሙ ሀሳቦችን በትክክለኛ በሆኑ ሀሳቦች ማጥራት መቻል አለብን ማለት ነው። ስለዚህ ከዚህ ቀጥለን ደግሞ የጊዜ አጠቃቀም አስፈላጊነትን እናያለን ማለት ነው